አንድ የታወቀና ብዙ ሰው የሚጠቀምበት ታሪክ ልንገራችሁ። አንድ ሰው ሁል ጊዜ ወደ ፈጣሪ እየሄደ ጌታ ሆይ ደህንነት አደቀቀኝ፣ እባክህ አንዴ እንኳን ሎተሪ እንዲደርሰኝ አድርግ እያለ ይለምናል። ፈጣሪም አንድ ቀን ጸሎቱን ሰማና ልጄ ሆይ ለመሆኑ መጀመሪያ ሎተሪውን ቆርጠህ መቼ ታውቃለህ አለው ይባላል። ብዙዎቻችን ሀብታም መሆን እንፈልጋለን። ነገር ግን የድህነትን ሎተሪ በእጃችን ላይ ይዘን የሀብትን በር እናንኳኳለን። ብዙዎች ድህነት ማለት የገንዘብ ማጣት ብቻ ይመስለናል። ነገር ግን ድህነት መጀመሪያ የሚጀምረው ከአስተሳሰባችንና ከዕለት ተዕለት ልምዶቻችን ነው። ሰላም የቻናላችን ቤተሰቦች፣ ዛሬ እጅግ በጣም አስፈላጊ የሆነ ጉዳይ እንመለከታለን። ጎበዝ ሰራተኛ ሆነህ ነገር ግን ገንዘብ በእጅህ ላይ የማይቆይ ከሆነ ወይ ደግሞ ህይወትህ ባለበት የቆመ ከመሰለህ ምናልባት ሳታውቀው የድህነትን ቫይረሶች እያሳደግክ ሊሆን ይችላል። ዛሬ በታዋቂ ጥበበኞች ንግግር የታጀቡ በገንዘብ ብቻ ሳይሆን ከህይወት ስኬት ይልቅ ድህነትን የሚጋብዙ 5 መጥፎ ልማዶችንና መፍትሄዎቻቸውን እንመለከታለን። እነዚህ 5 ልማዶች እንደ ምስጥ ናቸው። ሳይታወቁን የህይወታችንን መሰረት ይበሉታል። አንዳንዴ እድል የለኝም የምንለው በእርግጥ እድል ማጣት ሳይሆን በእጃችን ላይ ያሉትን እድሎች የሚያባክኑ መጥፎ ልማዶች ስላሉን ብቻ ነው። በዚህ ቪዲዮ የምናያቸው ነጥቦች ዝም ብለው የሚነገሩ ወሬዎች አይደሉም። በዓለማችን ላይ ስኬታማ የሆኑ ሰዎች ያለፉባቸው ብዙዎችን ከታች አንስተው ጥሩ ደረጃ ላይ እንዲደርሱ ያደረጉ እውነታዎች ናቸው። እነዚህን ልምዶች ማወቅ ብቻ ሳይሆን ከአሁኑ ሰዓት ጀምሮ በተግባር ለመለወጥ ብትወስኑ የዛሬ 1 ዓመት የምትገኙበት ቦታ ዛሬ ካላችሁበት እጅግ የላቀ እንደሚሆን በእርግጠኝነት መናገር እችላለሁ። ወደ መጀመሪያው ነጥብ ከመግባታችን በፊት አንድ ትንሽ የቤት ስራ ልስጣችሁ። ቪዲዮውን እያያችሁ ሳለ ከነዚህ 5 ልምዶች ውስጥ ራሳችሁን የምታገኙበትን ነጥብ ልብ በሉ እና መጨረሻ ላይ በሐቀኝነት ኮሜንት ላይ አስቀምጡልኝ። ቪዲዮ በርካቶች ጋር እንዲደርስም ላይክ እና ሼር ማድረግ እንዳትረሱ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። የመጀመሪያውና ድህነትን ወደ ቤት የሚጋብዘው ልማድ የነገ ሰው መሆን ይባላል። አንደኛውና ትልቁ የድህነት ወዳጅ ነገ የሚባለው ቀን ነው። ነገ ጀምራለሁ፣ ከነገ ወዲያ ጀምራለሁ፣ በሚቀጥለው ሳምንት ጀምራለሁ፣ በሚቀጥለው ወር የተሻለ ሰራለሁ እያልን የምናሳልፋቸው ቀናት ሳናውቃቸው ወደ ዓመታት ይቀየራሉ። አብርሃም ሊንከን በአንድ ወቅት ሲናገር የነገን ኃላፊነት ዛሬን በመሸሽ ልታመልጠው አትችልም ብሎ ነበር። ስኬታማ ሰዎች አንድ ነገር ለማድረግ ሲያስቡ ፍጹም የሆነ ጊዜን አይጠብቁም። ምክንያቱም ፍጹም የሆነ ጊዜ የሚባል ነገር የለም። ስኬት ላይ መድረስ ለሚፈልግ ሰው ነገ የሚባል ቀን የለም። ያለው ቀን ዛሬ ብቻ ነው። ይህ ነገ የምንለው ቃል ለብዙዎቻችን የውድቀታችን ምክንያት ይሆናል። እስቲ አንዴ ቆም ብላችሁ አስቡ። ባለፈው ዓመት ነገ ጀምራለሁ ብላችሁ የተዋችሁት ስራ ዛሬ ላይ ትልቅ ደረጃ ላይ ሊያደርሳችሁ ይችል ነበር። ነገ ገና ያልተጨበጠ ተስፋ ነው። ትላንት ደግሞ አልፎ የሄደ ታሪክ ነው። በእጃችን ላይ ያለው ብቸኛው ሀብት አሁን ነው። ብዙዎቻችን ሁኔታዎችን እስኪመቻቹልን እንጠብቃለን። ገንዘብ ሲኖረኝ፣ ዕውቀት ሲኖረኝ ወይም ደጋፊ ሲኖረኝ ጀምራለሁ እንላለን። ነገር ግን ወደ እውነታው ስንመጣ ሁኔታዎች የሚመቻቹልን ስንጀምር እንጂ ስንጠብቅ አይደለም። ድህነት የሚመገበው ያመለጡንን እድሎች ነው። ስኬት ደግሞ የሚገነባው ዛሬ ላይ በመናደርጋቸው ትንንሽ እንቅስቃሴዎች ነው። ሌላኛው ድህነትን ወደ ቤታችን የሚጋብዘው ልማድ የሌለንን ማንነት ለሰዎች ለማሳየት የምናደርገው ሩጫ ነው። ዋረን በፌት የሚባል ታዋቂ ቢሊዮነር የሚያስፈልግህን ነገር ዛሬ የምትገዛ ከሆነ ነገ የሚያስፈልግህን ነገር ለመሸጥ ትገደዳለህ ይላል። ብዙዎቻችን በባዶ ኪሳችን በቅርብ ጊዜ የተመረተ በጣም ውድ የሆነ ሞባይል ስልክ እንገዛለን። በተጨማሪም ተበድረን ልብስ እንገዛለን። ለሰዎች ለመታየት የምንኖረው ኑሮ በመጨረሻ የኪስ ባዶነት ብቻ ሳይሆን የአእምሮ ጭንቀትም ጭምር ያመጣል። እውነተኛ ሀብት ያለው በሚታየው ቁሳቁስ ጀርባ ሳይሆን ባልተነካው የቁጠባ ሂሳባችን ውስጥ ነው። ለመታየት መኖር የሚባለው አካሄድ ብዙዎችን ገና ሳይነሱ እንዲቀነጭሩ አድርጓቸዋል። ለሰርግ፣ ለልደት ወይም ለተለያዩ ድግሶች ብለን የምንበደረው ገንዘብ የነገ ነፃነታችንን ዛሬ ላይ እየሸጥን እንደሆነ ያሳየናል። ባለሀብቶች ሀብታቸውን የሚገነቡት በዝምታ ነው። ድሆች ግን ያገኙትን የተወሰነ ሳንቲም ሌላውን ለማስደመምና ለማስደሰት ያጠፉታል። አስበው እስኪ ሰዎችን ለማስደመም ብለህ የምትገዛው ዕቃ ለድህነት ይዳርግህ። አንተ ያስደመምካቸው ሰዎች ግን ያን አይረዱህም። እውነተኛ ክብር የሚመጣው ከኪስ ሙሉነት እንጂ ከልብስ ውድነት አይደለም። ራስህን መሆን ሲያቅትህ ድህነት በደጃፍ ላይ ድንኳኑን ይተክላል።
ሶስተኛው የድህነት ማግኔት ደግሞ ሌላውን የመውቀስ ልማድ ነው። ድህነት መልእክተኛው ሲልክ መጀመሪያ ሰበብን ያስቀድማል። ሰዎች ለድህነታቸው መንግስትን፣ ቤተሰብን አሊያም እድልን ይወቅሳሉ። ቢል ጌትስ ግን እውነታው ቁልጭ አድርጎ አስቀምጦታል። ድሃ ሆነህ መወለድ ያንተ ጥፋት አይደለም፣ ድሃ ሆነህ መሞት ግን ያንተ ጥፋት ነው ይላል። ጣታችንን ወደ ሌላ ሰው በጠቆምን ቁጥር የህይወታችንን ቁልፍ ለዛ ሰው እያሳልፈን እየሰጠን ነው። ስኬት የሚጀምረው ለህይወቴ ሙሉ ኃላፊነት የምወስደው እኔ ነኝ ብለን ስናምን ብቻ ነው። ይህ የወቀሳ በሽታ የሰዎችን የመለወጥ አቅም ሽባ የሚያደርግ መርዝ ነው። ቤተሰቦቼ ስላልተረዱኝ ነው፣ ሀገሪቱ ስላልተመቸችኝ ነው፣ እድል ስላልቀናኝ ነው እያልን ስንዘረዝር እጃችን ላይ ያለውን የመስሪያ ጉልበትና የማሰቢያ አእምሮ ረስተነዋል። እስቲ አንድ ጥያቄ ልጠይቃችሁ። ሌላውን ሰው በመውቀስ ብቻ ህይወቱን የቀየረ አንድም ሰው አይታችሁ ታውቃላችሁ? የለም አይደል? ምክንያቱም ወቀሳ ምንም አይነት መፍትሄ አያመጣም። እንዲያውም ወቀሳ በበዛ ቁጥር በውስጣችን ያለው ተሸናፊነት እየሰረጸ ይሄዳል። ስኬታማ ሰዎች ግን ችግር ሲገጥማቸው ማንን ልውቀስ ሳይሆን ከዚህ ምን እማራለሁ፣ ምን ማድረግ እችላለሁ ብለው ራሳቸውን ይጠይቃሉ። ለውጥ የሚጀምረው ከውጭ ሳይሆን ከውስጥ ነው። የራሳችንን ኃላፊነት መውሰድ ሲያቅተን አእምሮአችን አዲስ ነገር መፈለጉን ያቆማል። ሁሉንም አውቃለሁ ወይም እኔን አይመለከተኝም በሚል አስተሳሰብ ውስጥ እንዘፈቃለን። ጊዜ የለኝም እያለን ሰዓታት በማህበራዊ ሚዲያና ፊልሞችን በማየት ላይ እናጠፋለን። ነገር ግን በቀን 10 ገጽ መጽሐፍ ለማንበብ እንሰንፋለን። ቤንጃሚን ፍራንክሊን እንዲህ ይላል፣ በእውቀት ላይ የሚደረግ ኢንቨስትመንት ሁልጊዜ ከፍተኛ ወለድን ያስገኛል። አእምሮህን ካልመገብከው ኪስህን ሊመግብልህ አይችልም። ዓለማችን በየቀኑ እየተለዋወጠች ነው። ዛሬ ያለን ዕውቀት ነገ ላይ ሰራ ይችላል። ሁሉንም አውቃለሁ ማለት ደግሞ የድህነት ትልቁ ምልክት ነው። ብዙ ሰዎች ለሰውነታቸው ምግብ ለማግኘት በሺዎች የሚቆጠር ብር ያወጣሉ። ለአእምሮአቸው ግን አንዲት መጽሐፍ ለመግዛት ይከብዳቸዋል። አስታውሱ፣ ገበያችሁ የሚጨምረው የእናንተ አእምሮ ሲጨምር ብቻ ነው። አዲስ ክህሎት ካልተማራችሁ፣ አዲስ መረጃ ካላገኛችሁና አስተሳሰባችሁን ካላሳደጋችሁ የገበያችሁ መጠን ባለበት መቆሙ አይቀሬ ነው። ሀብታም ሰዎች ከመዝናኛ ይልቅ በትምህርት ላይ ጊዜያቸውን ያጠፋሉ። ብዙዎች ግን ከትምህርት ይልቅ በመዝናኛ ላይ ጊዜያቸውን ይጨርሳሉ። ዛሬ የምታነቧት አንድ ገጽ ነገ ለምትገነቡት ህይወት ትልቅ መሰረት ናት። ወደ መጨረሻውና እጅግ ወሳኝ ወደ ሆነው ነጥብ ስናልፍ ሳናውቀው ህይወታችንን የሚመርዙብንን አሉታዊ ተጽዕኖዎች እናያለን። ይህ ነጥብ ምናልባት በህይወት ዘመናችን ድህነት ውስጥ ሊያቆየን የሚችል አደገኛ ልምድ ነው። የመጨረሻውና ወሳኙ ነጥብ አብረን የምንውልባቸው ሰዎች ናቸው። ጂም ሮን አንተ አብረህ የምትውልባቸው 5 የቅርብ ጓደኞችህ አማካኝ ውጤት ነህ ይላል። ከ5 ተስፋ የቆረጡና ስለ ችግር ብቻ የሚያወሩ ሰዎች ጋር የምትውል ከሆነ 6ኛው ተስፋ የቆረጠ ሰው አንተ ትሆናለህ። ችግር ተላላፊ በሽታ ነው ይላል። ስለዚህ በዙሪያህ ያሉ ሰዎች የሚያወሩት ስለ እድገት፣ ስለ ስራና ስለ መፍትሄ እንዲሆን ጥረት አድርግ። አንዳንዴ የምንወዳቸው ሰዎች እንኳን ሳያውቁት የድህነት ሰንሰለት ሊሆኑብን ይችላሉ። አይሆንም፣ አይሳካም፣ ተው ለምን ትለፋለህ የሚሉ ቃላት ከሚያሰሟችሁ ሰዎች ጋር በቆያችሁ ቁጥር የእናንተ መንፈስ ጥንካሬው እየጠፋ ይሄዳል። ስኬታማ ለመሆን የግድ ስኬታማ ሰዎች አካባቢ መገኘት አለባችሁ። እነሱ ስለ አዳዲስ ሐሳቦች ያወራሉ፣ እናንተንም ያበረታቷችኋል፣ ከውድቀት እንድትወጡም ይረዷችኋል። ብዙዎች ግን ስለ ሰዎች ያወራሉ፣ ሰዎችን ያማሉ፣ ሌላውን ሲወድቅ በማየት ደስታ ያገኛሉ። በዙሪያህ ያሉ ሰዎች ስትቀይር የምታየው ዓለምና የምታገኘው ውጤት አብሮ ይቀየራል። ወደ ኋላ የሚጎትተህ ጓደኛ ካለህ ግን እግር ላይ ከባድ ድንጋይ አስሮ ለመሮጥ እንደመሞከር ይቆጠራል። ድህነት እርግማን ሳይሆን እኛ በየቀኑ የምናደርጋቸው ትንንሽ ምርጫዎች ውጤት ነው። ነገ ማለትን ስናቆም፣ ለሰው እይታ መኖርን ስንተው፣ ኃላፊነት መውሰድ ስንጀምር፣ መማርና ራሳችንን ማሳደግ ስንቀጥልና ትክክለኛ ጓደኞችን ስንመርጥ የሀብት በር መከፈቱ አይቀሬ ነው። ጉዞው ረጅም ሊሆን ይችላል፣ ነገር ግን የመጀመሪያውን እርምጃ ዛሬ መጀመር ግድ ይላል። ዛሬ ካየናቸው 5 ነጥቦች ውስጥ የእናንተን ህይወት ይበልጥ የጎዳው የትኛው ነው? የትኛውንስ ለመለወጥ ወሰናችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምትወዱት ሰው ሼር በማድረግ የለውጡ ምክንያት መሆን ትችላላችሁ። እንደዚህ አይነት ህይወታችሁን የሚለውጡ ትምህርቶችን እንዳያመልጧችሁ ከፈለጋችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።